ጠለት ወላሂ ይቅርታ ረስቼ ነው። ረመዳን አይደለም ለካ ኢድ ነው ለካ ረመዳን አይደለም። ተሳስቼ ነው። እናንተ ቁም ነገር የሆነ ነገር ልንገራችሁ ብዬ መጥቼ በቃ ረሳሁኝ። ይቅርታ። እና ምን ልላችሁ ፈልጌ ነው፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱኝ ለማለት ፈልጌ ነው። እሺ። እና ይቅርታ ረመዳን አልኩኝ። ረመዳን አልፏል። ኢንሻአላህ ለሚመጣው አላህ ሀይዛ ያደርሰን። እና ሁለተኛ ነገር እኔ ያለሁት እዚህ ቤተሰብ ኢድ ዛሬ አይደለም ነገ ነው የተባለው። ወላሂ የምርን እኮ ነው ነገ ነው የተባለው። ዛሬ የለም ኢድ ነገ ነው እኛ የምናከብረው። ዛሬ ስራ እየሰራ ሲሆን ነገ ነው ኢድ የሚከበረው አለን። በቃ ምን እናድርግ ታዲያ? የሰው ቤት ስላለ የእነሱን ትዕዛዝ ብቻ ማድረግ ነው። በቃ ነገ ነው የተባለው። በቃ ኢንሻአላህ ለነገ የሚያደርሰን እና የእውነት ዛሬ ነበረ ግን ትንሽ ለየት ስለምሉት ዛሬ የለም ተባለ። እዚህ ግን ጭር ምናምን እያለ ነበረ ቤት የሚዋለው። ቤት አልነበሩም፣ አሁን ነው የመጡት እና ወላሂ በጣም ነበረ የሚደብረው። በጣም ነበረ የኢድ ቀን በጣም ነበረ። ከጓደኞቼ ጋር ተገናኝቼ ሰላም ምናምን ብያቸው እነሱ ጋር ትንሽ በቃ ራሴን ፈታ አድርጌ ባሳለፍኩ ብዬ ነበረ ምኞቴ ያለው፣ ግን አልሆነም፣ አልተሳካም። አልሐምዱሊላህ ኢንሻአላህ አላህ ያለ ቀን ከነሱ ጋር እንደመገናኝ ዱዓ ያርጉልኝ። በዚሁ ከእናንተ የሚፈልገው ዱዓ ይፈልጋለሁ ማለት ነው። እና የኛ ደግሞ እዚህ እንደሚሉት ከሆነ ማለት ነው ትንሽ ከኛ ለየት ስለሚሉት ነገ ነው የምናከብረው ምናምን ይላሉ። ኢንሻአላህ ለነገ የሚያደርሰን አሁን ለታም የረመዳን ጊዜ ማለት ነው ጾም ወጥቶ ምናምን እንደዛ በሸዋል ጊዜ ነበር። እኛ ደግሞ እዚህ ያወጣነው ዛሬ ኢድ አይደለም ነገ ነው የተባልነው። የኢድ ቀን ያልፈ 2 ቀን አለፈኝ ከዛሬ ጋር ማለት ነው። ከዛሬ ጋር 2 ቀን ኢድ የለም ዛሬ ነገ ነው ይባላል። ምንድነው ግን? ምን አይነት ቤተሰብ ነው እንዴ? እኔ ካፈኝ የምር እንዴ! በኢድ ቀን የለም ኢድ ምን የሚደረግ ስላሌለ በቃ ወላሂ ሰልችት ብሎናል። የምር በጣም ደብሮኛል። እንደዛ ነበር። ኢንሻአላህ ለነገ የሚያደርሰን እና ሰብስክራይብ ላይክ እንዳትረሱ። ኢንሻአላህ በሌላ ቪዲዮ ተመልሼ እመጣለሁ። አላህ ካለ ነገም ደግሞ ከጓደኞቼ ጋር ወይ ከተገናኘው ኢንሻአላህ በሌላ ቪዲዮ ተመልሼ እመጣለሁ ብዬ አስባለሁ። ወይ ደግሞ ካልመጣሁት እናንተ ካበረታታችሁኝ፣ እናንተ ሰብስክራይብ ላይክ ካደረጋችሁልኝ ማለት ነው እና ኢንሻአላህ ተመልሼ እመጣለሁ ማለት ነው። እና አበረታቱኝ። ለማንኛውም አልጠፋም፣ እመጣለሁ። ከጠፋሁኝም ደግሞ ለመጥፋትም አላስብም። ኢንሻአላህ እመለሳለሁ ማለት ነው። እና ከእናንተ የምፈልገው 1000 ሰብስክራይብ አስገቡኝ። ከ1000 በላይ እንደውም ብዙ ከእናንተ የሚጠብቀው ስላለ እንደ እናንተ 1000 ማስገባት ቅርብላችኋል እንደ ቤተሰብ። ኧረ እንጨካከን፣ ኧረ እንጨካከን። ተውት፣ እንደግ እንደ ያሳድጉን እንጂ። ኧረ ፕሊስ ፕሊስ ስለምናችሁ ሁላችሁም እንዳታልፉኝ። ይህን ቪዲዮ አይታችሁ በጣም ነው የምወዳችሁ፣ ከልቤ ነው እና አበረታቱኝ እላችኋለሁ። መልካም ጊዜ ይሁንላችሁ። በጣም ነው የምወዳችሁ ፋሚሊ። ሁላችሁም ቤተሰብ ሁኑልኝ። ለዚህ ቻናል አዲስ የሆናችሁት ቤተሰብ ሁኑልን። በጣም ነው የምወዳችሁ እላችኋለሁ። ኢንሻአላህ አላህ ካለ በሌላ ቪዲዮ ተመልሼ እንደምመጣ ዱዓ ያድርጉልኝ እና የእናቴም ጋር ስላወራሁኝም ደግሞ በጣም ደስ ብሎኛል። እናቴም በጣም ናፍቀኝ ነበረ። በጣም ከኃይለ በላይ ናፍቀኝ ነበር እናቴ። እንደዛው አባቴም ናፍቀኝ። ሁላቸውም ሰላም ብያቸው በጣም ደስ ብሎኛል። በዚህ
መጀመሪያ ኢድ ዛሬ የለም እዚህ ስለተባለ ተከፍቼ ነበር። ከዛ እናቴና አባቴን ሳናግረው በቃ በጣም ነበር ደስ ያለኝ እነሱን ማገኛት። ወላሂ ስንቶቻችሁ ማለት በዚህ በዛሬ ብዙ ሰው ልትኖሩ ትችላላችሁ። እውነት ነው። ለምን በቃ ወይ ሸበካ እነሱ ጋር ላይኖር ይችላል ወይ ሊኖር ይችላል። ለዚህ ምክንያት ብላችሁ ራሱ ደውላችሁ ካጣችሁ ምናምን ልትሆኑ ትችላላችሁ። ግን ኢንሻአላህ አምሺር፣ ለማንኛውም አላህ ነው የማውቀው። ስለዚህ አምሺር እንዳትከፉ ቅመሞች፣ እንዳትከፉብን። እኔም የመዳም ቅመም ነኝ። በዚህ ማበረታቱን ወዳችኋለሁ እና መልካም በዓል ይሁንልን ለሁላችንም። አሚን። ራሴ ብዬ ራሴ ዋምን እያልኩኝ ጉድ እኮ ያስቃል የኔ ነገር እና ስለዚህ እንዳታዝኑ እንዴ። በሌላ ቪዲዮ ተመልሼማ አልመጣም። እናንተ ካላበረታቱኝ ኮሜንት እየተመቻችሁን ነገር መጣፍ ትችላላችሁ። ኮሜንትም ክፍት ነው። ኢንሻአላህ ላይክም ሰብስክራይብም እንዳትረሱ። በሁሉ ነገር አበረታቱኝ። እኔም ደግሞ ኢንሻአላህ በሌላ ቪዲዮ ተመልሼ እመጣለሁ። ፈታዘና ብዬ ማለት ነው። በክፋትም በከፋኝም ቀን በተደሰትኩም ቀን መጥቼ እናንተን ታማክሩኛላችሁ። ካጠፋሁኝም እንደዛ ኢንሻአላህ እናንተን ነው ፋሚሊ ማድረግ ሁላችሁንም ባለድ ወላሂ የምሬ ነው። አልቀልድም እኮ የምር በቃ አለ አይደል በቃ ሰው ማማከር ምናምን እንዴ እናንተ ካላማከርኩኝ እናንተ ካላማከራችሁኝ ኢንሻአላህ እንደዛ ነው። እናንተ ሰብስክራይብ አድርጉ። ለማንኛውም አበረታቱኝ። አልጠፋም። ኢንሻአላህ እመለሳለሁ በሌላ ቪዲዮ። ቻው ደህና ሁኑ ፋሚሊ።